ፓስተር ዘርፌ ምን እያለች ነው ያለችው? ኦርቶዶክስ ቤተክርስቲያን ይሄንን የሚያክል መስቀል ቤቷ ላይ አርጋ ኢየሱስ ሲባል ትፈራለች፣ ትደነግጣለች። ዘርፌ ከበደ እውነቷን ነው። ኦርቶዶክስ ትገፋለች፣ ገፊ ናት። እናትዬን ይሄን አረጋግጫለሁ። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መጥተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ለስሙ ተምረሻል፣ ግን እንዴት ኦርቶዶክስ ሆንሽ ብለህ መንገድ ላይ ይዘህ ለጠየቅከኝ ልጅ ላንተ መልስ ነው። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህም ከዛም ለእናንተ እንግዲህ ወቅታዊ ይሆናሉ ብዬ ማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ ያው ሰሞኑን መነጋገሪያ በሆነው እንግዲህ በዚች በዘማሪት ዘርፌ የተነሳ ያው ኦርቶዶክስ ለምን ተነካሽ በሚል ብዙ ሰዎች የተለያየ አይነት አስተያየት ሰጥተዋል ማለት ነው። ያንን በተመሰረተ እንግዲህ የሆነ አንድ አጥር መጠን ያለ እንግዲህ ፕሮግራም ይዤላችሁ መጥቻለሁ ማለት ነው። በእውነት በእኛ ሀገር ላይ በጣም በሚያሳዝን ሁኔታ እንግዲህ ሃይማኖት የግል መሆኑ ቀርቶ እንዲያው የፖለቲካ ወይም የጥቅም መጠቀሚያ ስለሆነች በተለያየ አይነት መንገድ እየመጡ እንግዲህ ያው ሰዎችን ለመወደድም ለምንም ሲሉ እንደዚህ አይነት እንግዲህ ግራ የሚያጋባና ከእውነት የራቀ ነገሮችን እንግዲህ ይናገራሉ፣ ያቀርባሉ ማለት ነው። ይሄን ደግሞ ሁሉም ኦርቶዶክሳዊ የሆነ ሰው መከላከል አለበት። ምክንያቱም እስከዛሬም ድረስ እንግዲህ ጸንታ ቆይታ የጠበቀችን እቺ ኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ አይነት የሆኑ የማይሆኑ ነገሮች እየገጠማት እንደሆነ ሁላችንም እንገነዘባለን ማለት ነው። ለረጅም ዓመት ያህል እንግዲህ የክርስቶስን ማንነት እየገለጸች ያለች ቤተክርስቲያንን ጥላሸት ለማድረግና ጭራሽ ምንም አይነት እምነት እንደሌለባት አድርጎ የሚናገር በራሱ የሆነ ችግር ያለበት ህብረተሰብ ብዙ እንደሆነ ሁላችንም እናውቃለን። እንግዲህ ይሄንን ነገር በመመርኮዝ ይሄን ነገር ላቀርብላችሁ ሞክሬያለሁ ማለት ነው። እናንተ የራሳችሁን አስተያየት ስጡ፣ ተመልከቱና ሃይማኖት የግል መሆኑ ሁላችንም እናውቃለን። በተለይ በውጭ ሀገር አይታችሁ እንደሆነ ማንም ሰው ወደ ሌላ ሃይማኖት ሲቀየር ለምን እንደዚህ ሆንክ ወይም ይሄ ነገር እንደዚህ ነው ብሎ እንደዚህ የጦርነት ጭቅጭቅ የሚያነሳ ህብረተሰብ የለም። ነገር ግን ሰው ሲሳሳት ዝም ማለት የለብንም። እንደገና ደግሞ ቤተክርስቲያንም ስትነካ ዝም ማለት ስለሌለብን ለማቅረብ ወድጃለሁ ማለት ነው። ተመልክታችሁ የራሳችሁን ኮሜንት ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ገባላችኋለሁ። መልካም ጊዜ ይሆንላችሁ። ይሁዳ ጉዞ አዋጣምና ዴማስ ወደ ሕይወት እባክህ ቶሎና ዴማስ ወደ ሕይወት እባክህ ቶሎና በወንጌል ገበታ መመገብ ጀምረ ወንድም ይሄ ተመለስ ወዴት ትሄዳለህ? ወንድም ይሄ ተመለስ ወዴት ትሄዳለህ? ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። ዝም አልን ማለት መናገር አንችልም ማለት አይደለም። ባይዘው ወይ ሰምተን ጸጥ እንላለን ማለት አይደለም። ኢትዮጵያ ኦርቶዶክስ ተዋህዶ ውስጥ እያለሽ የምታረጊውን ነገር ፕሮጀክትሽን አንቺ ታውቂያለሽ በደንብ። ደግሞ ፕሮጀክትሽ ምን አይነት እንደሆነ አሁን ያለበት ሁኔታ አሁን ያለሽበት ኮንዲሽን በደንብ ይናገራል። ፍጹም በቃ እንዲህ ሰተት ብሎ ገብቶ ማረግ የሚገባሽን ነገር እያረግሽ ትገኛለሽ። ሌላው አብዛኛው የኢትዮጵያ ኦርቶዶክስ ተዋህዶ ውስጥ የነበሩ ልጆች የመለኩሴ ልጅ የካህን ልጅ ራሱ ወጥቶ ፕሮቴስታንት ሆኗል። ግን ከቤቱ አልተባረረም ወይንም ደግሞ የተወሰነ ገጭ ይገጥመዋል። ከዛ ልጅ ነውና አሁንም እዛ ውስጥ ያሉ ሰዎች አሉ። አንዳንድ ሰዎች ደግሞ ጉዳዩን አክሴፕት ላይ ያደርጉት ይችላሉ። አንቺ መንገድ ላይ ስለሄድሽ ድንጋይ የሚወረውርብሽ የኢትዮጵያ ኦርቶዶክስ ሰው አንቺ የምትዩ ኢትዮጵያ ውስጥ የሚሆን እንዴ ምንድነው? ይሄን ያህል ጥላቻ መንዛት እንዴ? እንዳንቺ እንደ ትዝታው እንደ በጋሻው እንዳልካቸው ዘነበ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዝቅ ከፍ አድርጎ የሚሳደብና የሚዘልፍ ሰው አለ እንዴ? ሌሎች ሰዎች እስኪታዘቡ ድረስ አሁን እሺ ይሄንን መተሽ ተናገርሽው
እንድንከሰስ እንድንወነጀል ነው? ክርስቶስ እንዲከብርበት ነው? እሺ ምን እናድርግሽ? በሌላ መንገድ ልጠይቅሽ፣ ምን እናድርግ እንዴ? አንዳንድ ጊዜ እኮ ማለት ነው ብለን ቀጥቅጠን አልሞተ ያለ ነገር ላይ ከእንደገና ደግሞ በሌላ አለሳልሰን ተበዳይ ሆኖ መምጣት አያዋጣም። ቀጥቅጣችሁ አጋብታችሁ ግራ አጋብታችሁ ሞክራችሁ ስታጡ ደግሞ አልሆን ሲላችሁ ደግሞ ተበዳይ ሆናችሁ መጣችሁ። ወገን ኧረ እኔ ያልገባኝ ነገር አለ። ሁለት ኢየሱስ አለ እንዴ? እንዴት ነው? እኔ አልገባኝም። እውነቴን ነው የምላችሁ። የኛ ኢየሱስ የሚሉት አለ ጴንጤ፣ ኦርቶዶክስ የኛ ኢየሱስ የምንለው አለ እንዴ? ኢየሱስ እኮ አንድ ነው። አንድ ነው የሞተልን፣ አንድ ነው የተሰቀለልን። ምንድነው በቃ ወደሱ ሄጃለሁኝ እየገደሉኝም ቢሆን ወደሱ ሄጃለሁ ትላለች። ማን ነው የሚገላት? ወደ ኢየሱስ ነው ሁሉም የሚሄደው። የተለየ ኢየሱስ የለም። በጣም ካንቺ በላይ የምንወደው ኢየሱስ። ለዚያውም አንቺ እናቱን ክደሽ ልጁን በጣም ወዷለሁ የምትይው ውሸታም ወሽካታ፣ ሌላ አምልኮ የምታመልኪ በሰበቡ። እኛ ደግሞ ከነናቱ እንወዷለን። እሱን የፈጠረችልን ከነ ድንግል ማርያምን እንወዷለን ኢየሱስን። እንዴ የተለየ ኢየሱስ አለ እንዴ? ዋቴ አቤት ዋቴ ስትችልበት ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እነኔም አብሬሽ አልቀሻለሁ። በጣም ነው የሚያሳዝነው። ማንም ኦርቶዶክሳዊ ማለት ነው ሊጨራሽ እንገልሻለን ደረጃ ማንም የሚል የለም። በቃ እቺ ቤተክርስቲያን እንድትሰደብ ከክብሯ ዝቅ ያረጋችኋት እየመሰላችሁ በየጊዜው አዳዲስ ነገር እያመጣችሁ እዚህ እንትን ትሉብናላችሁና ማንም አሁን አንቺን አጀንዳ ሰጥቶ ምናምን እዚህ ጋር የሚናገርሽ የለም። እናቱ መመለስ ከፈለግሽ ቅድስት ቤተክርስቲያን ሁሌ በሯ ክፍት ነው። በቃ ንስሐ ገብተሽ ቄደርሽን ተጠምቀሽ አባቶች አርጊ የሚሉሽን አድርገሽ መመለስ ትችያለሽ። ምንም ማልቀስ፣ ምንም ድራማ መስራት አይጠበቅብሽም። ምንም ያንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ። እንደተመለከታችሁት ነው። በእውነት በጣም የሚያሳዝን ነው። በቃ ለእይታ ለሶሻል ሚዲያ እይታ እውነት የሆነ ለእግዚአብሔር ክብር ተብሎ የተደረገ ነገር አይደለም። ሙሉ ኢንተርቪው ብትመለከቱት በጣም ያስቃል። በእንደዚህ በንግግርም የእግዚአብሔር ክብር እውነት አያገኝም። ምንም አይነት ክብር አያገኝም። በመጀመሪያ ደረጃ በእንደነዚህ አይነት ሰዎች ታሪክ የሚመጣ ድልም የለም። ምንም አይነት ድል የለም እና ለዘመናት የቆመ ትልቅ ቤተክርስቲያንን እንደ አንድ ተራ ሰው ከቤት ውስጥ ተጣልቶ ይወጣል፣ ከሰፈር ተጣልቶ ይርቃል፣ በአንዳንድ ምክንያት ከሀገር ተነስቶ ይሄዳል። ነገር ግን ከአንድ ተቋሙን በሙሉ ጥሎ ሲሄድ እንደዚህ አይነት እንግዲህ ውርጅብኝ ሊያወርድ አይችልም፣ የራሱ ችግር ከሌለበት በስተቀር አንድና ብዙሃን ማለት ነው። እና በእርግጠኝነት እነዚህ ሰዎች ብዙ ጊዜ ከጥቅም አንጻር ነው እንግዲህ ከዚህ ቤተክርስቲያን የሚርቁት እንጂ እምነት ቢሆን ኖሮ በስነ ስርዓቱ አንድ ሰው አንድን ነገር አምኖበት ቢለወጥ ወይም ቢቀየር የዚህን ያህል በዝና የዚህን ያህል ለፍለፋ አያወራም። አንደኛ የሆነ እንደተገረፈ ለሞት እንደተዘጋጁ ምናምን እንደዚህ የሚያባርር ኦርቶዶክሳዊ የለም በየትም ዓለም ላይ። ቢኖር ደግሞ ግለሰቦች ከሆኑ ግለሰቦችን መናገር ይቻላል እንጂ ቤተክርስቲያኗ የሆነ መዝሙር ዘመርሽ ወይ የሆነ ነገር አድርግሽ ብላ ቤተክርስቲያኗ ሕግ አውጥታ ያችን ሴት አላባረረች። እና ይሄ ነው በጣም ትክክል ያልሆነና በጣም የሚያሳዝነው ነገር። በሌላው ሃይማኖት ውስጥ ያለ ህብረተሰብ ችግሩ ይሄ ነው። አምኖ እምነቱን መቀበልና መኖር ሲችል ባለበት ምን ጊዜም የእምነቱን መመኪያ ወይም ማጠናከሪያ ብሎ የሚያስበው ኦርቶዶክስን በመወንጀል እንጂ ሌላ ጣዖታዊ ስርዓቶችን ወይም ሌሎች አይነት ባዕድ የሆኑ አምልኮቶችን በመናገር አይደለም፣ ቀጥታ ኦርቶዶክስን በመናገር ነው። ግን ይሄ ለ3000 ዓመት የተሞከረ ነገር ማንም ሊያነቃንቀው የማይችል መሆኑን አለመረዳትና የራስን ዝቅተኝነት ራሱ ማሳየት ይመስለኛል። እስቲ ራሳችሁን ኮሜንት ስጡሉ እላለሁ። ወደሚቀጥለው ደግሞ
ዘርፌ ከበደ እውነቷን ነው። ኦርቶዶክስ ትገፋለች፣ ገፊ ናት። እናትዬን ይህን አረጋግጫለሁ። አው የስተት ትምህርት የሚያስተምረው ገፍታ ትጥላለች። ቀርጋ ነው የምጥለው እንዴ! ይሄን ሁሉ ዘመን 3000 ዓመት ሙሉ የቆየችው ታዲያ ሳጠርግ ነው እንዴ? እየጠረገች ነው። ውስጥ ገብቶ ምዕመናንን የሚያሰናክለውን ጠርጋ ነው የምጥለው። ትገፋለች፣ ቀላል ትገፋለች፣ ገፊ ናት እንዴ! ለማሰናከል የሚያስበው ይገፋል። እኛ እንቀጥላለን ከኦርቶዶክስ ጋር። የሚሰናከለው ይሰናከላል። ቴንክ ዩ። ፓስተር ዘርፌ ምን እያለች ነው ያለችው? ኦርቶዶክስ ቤተክርስቲያን ይሄንን የሚያክል መስቀል ቤቷ ላይ አርጋ ኢየሱስ ሲባል ትፈራለች፣ ትደነግጣለች። ማርያም ደግሞ ሲባል ደግሞ ደስ ይላቸዋል እያለች ነው ያለችው። ዘርፌ ፓስተር ዘርፌ ይቅርታ፣ መመለስ ከፈለክሽ ዝም ብለሽ ተመለሽ። በቃ መመለስ ከፈለክሽ ዝም ብለሽ ተመለሽ ማለት በቃ ጭር ሲል አልወድም፣ ጭር ሲል አያስፈልግም። ዘርፍሽ አያስፈልግም። በቃ ተመለሽ። በቃ ዝም ብለሽ ምን ነው ረሳችሁኝ አልሽና አረሳንሽም። በቃ እያባብ በድንጋይ ይወግሩኝ ነበር። ማንን? አንቺን። ማንም ይወግርሽ? እንዲሁም ተወግረሽ የለ እንዴ? እንዲሁም እኮ ተወግረሻል እኮ። ኧረ በቅዱስ ሚካኤል፣ ኧረ በቅዱስ ሚካኤል ማንም ዞር አይሽም። እንቲዬ አይደብርሽም እንዴ? ማለት በቃ ተመለሽ። በቃ አሪፍ ነው ሐሳቡን እንዳልሽ ምናምን ነግረሽናል። ለመመለስ በቃ ተመለሽ። በቃ ዝም ብለሽ እንጂ በቃ ጭር ሲል አልወድም አትበይ ዘርፌ። ከነኛታ ዘራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል። በአሜሪካ በ50 ስቴቱን ሄደን አገልግለናል። በአውሮፓ በቃ ያልሄድንበት ቦታ የለም። በቃ የማገልገል ጥግ ድረስ ሄደናል። በዚህ ማንም የሚስተካከለን የለም ብላለች። በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። ምን እንደሆነ ታውቃላችሁ? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በብርሃን የተገኘ ብርሃን፣ እውነተኛ አምላክ የተወለደ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለ በምድርም ካለ ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግን ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በምስጋና ይመለሳል፣ ለሕያዋንና ለሙታን ለመፍረድ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ አብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግናለን። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ይህንን የሃይማኖት ጸሎት ብታውቅ እንዲህ ባላለች ነበረ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የእኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። ለማንኛውም ኦርቶዶክሳውያን መልካም የዐቢይ ጾም ይሁንልን። ወይዘሮ ዘርፌ ደግሞ መልካም የሽቀላ ዘመን ይሁንልሽ። በነገራችን ላይ የኛ ትላለች። የእሷ አይደለም። የእሷ ሃይማኖት የራሱ የሆነ ሌላ ኦንሊ ጂሰስ ምናምን የሚባል ነገር ነው እንጂ ኦርቶዶክስ ተዋህዶ የእሷ አይደለም። የኛ ቤተክርስቲያን የሚለው አንድ ሰው መጀመሪያ ውስጡ ያለውን ነገር ዶክትሪኑን ሁሉ ነገር አውቆ ተረድቶ ሲጨርስ የኔ ማለት ይችላል እንጂ ዝም ብሎ ብቻ ነጠላ ስላከናነበ የኔ ማለት አይችልም። የሷ ትልቁ ስህተትና ውርጅብኟ እዚህ ላይ ነው ማለት ነው። በመጀመሪያ ደረጃ ጸንታ የቆመች እምነትን በዚህ ዓለም ላይ ብትፈልግ ኖሮ ከዓለማዊው ሕይወት ውጪ የሆነውን ዘላለማዊውን ብትፈልግ ኖሮ ይህንን ሁሉ አይነት ነገሮች ውስጥ መግባት አትችልም ነበር። ነገር ግን ፍላጎቷ ብር፣ ጥቅም፣ ዓለማዊ በመሆኑ አልተመቻትም። ምክንያቱም ኦርቶዶክስ ደሃ ነች። ኦርቶዶክስ ውስጥ ዓለማዊ የሆነ ነገር አገኝበታሉ ተብሎ የሚገባ ቤተክርስቲያን አይደለም። የበጣም ብዙ ሰዎች ስህተት እዚህ ላይ ነው። ለጥቅም ያስቧታል፣ በጥቅም ግን አይሆንም። ለጥቅም ያሰቧት ዛሬ ባይሆን ነገ ራሳቸው ሲዋረዱበት እያየን ነው።
ምንጊዜ እና ይሄንን ለይቶ ባለማወቅ አንድን ነገር ይፈጥራሉ። በተለይ ዘማሪያን ሲባሉ በተለይ አዳዲስ ዲያቆናት በዝማሬና በግጥም ላይ ያሉ ህብረተሰቦች ናቸው። በተለይ ትምህርቱን ሳይወስዱ ሙሉውን በልብ ቁጭ ብለው ሳይመለከቱ በአንዳንድ ነገር በድምፅ በትምህርት በምናምን ብለው ይገቡና ያላሟሉት ነገር ስለሆነ የሚፈልጉትን ያህል ደረጃ መድረስ ሲያቅታቸው ጥለው ይወጣሉ። ለምን? ለጥቅም የቆሙ ስለሆኑ ማለት ነው። ይሄ ነገር ስቲል አሁንም እየተካሄደ ያለና ወደፊት ኦርቶዶክስ ቤተክርስቲያኖችም እንደነዚህ አይነቶችን አጥርታ ማውጣት ያለባት ይመስለኛል። በብዙ አብያተ ክርስቲያናቶች ውስጥ አሁንም በተለይ በመዘመር ላይ ያሉ ህብረተሰቦች በደንብ ግልጽ ሆነው ይታያሉ። አንደኛ አነጋገራቸው በጣም የተለየ ነው፣ ይረዝማል። ሁለተኛ ነገር የዝማሬ ቅላጼያቸው ወደ ሙዚቃ ሁሉ ይሄዳል። እንደነዚህ አይነት ነገሮችን መከታተል ያስፈልጋል። በእውነት ነገ እንደዚህ ወጥተው እንደፈለጋቸው የሚሳደቡ ምክንያቱም ጥቅም እንደሌለበት ሲያውቁ የሚሮጡ እንደሆነ በእርግጠኝነት የታወቀ ስለሆነ ማለት ነው። ለማንኛውም ብዙዎች ይትናገራሉ ብዙ አይነት ነገሮች። ከዚህ መሃል እንግዲህ በጊዜው ከእሷ ጋር የነበረ ሰው የተናገረውን ደግሞ እስቲ እናዳምጥ። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራምባ ታውቂያለሽ አይደል? ምን ብለን እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ቁርም ብላል። ምን ማለታችን ነው? ዝም ብሏል በኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር፣ ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን መናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላ በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር፣ ከፍ ከፍ ይበልና ጌታ ኢየሱስ ክርስቶስ እንደዚህ ያለ አይገርም? የኛ አባቶች እዚህ ከመተው ደግሞ ተመልሶ ደግሞ ኢየሱስ ጥልኛ ቤት ትወገዛለህ ስሙ ራሱ አላል። ልድገመው፣ በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ወይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል። ሁሌ እናስብ። ሌላ ባዕድ ነገር ሌላ ስጋ ይፈጠራል፣ ሌላ ዓለማዊ ሌላ ጣዖት አናስብ። አንተ ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር፣ ይነስቋለም ይጨምር፣ ከፍ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻል ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ። በአፍ ብቻ ቋለም በልብ መታሰቡ ይላል። ከዛስ በቃል መነገሩ፣ ከእንደገና በቅዱሳት መጽሐፍ መዘገቡ፣ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ወይ እቺ ቤተክርስቲያናት ክርስቶስ የምትክደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመ። በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድስት ላይ ዲያቆኑ መርጌቶቹ ነው ታውቃላችሁ። ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ። ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው። ይሄ ዩኒፎርም ለብሶ የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል? እነሱም እኮ ዘማሪያን ናቸው፣ ግን በዋናነት እየገለጸ ያለው እነሱ ናቸው። ቤተክርስቲያናችን እኮ የዕለት ዝማሬ አለ፣ የዕለት ምስባክ አለ፣ የዕለት ወንጌል አለ፣ የዕለት ስንክሳር አለ፣ የዕለት ቅዳሴ አለ። ይሄ እኮ ሊክሽነሪ ነው። ዲክሽነሪ ሳይሆን ሊክሽነሪ ኤል ሊክሽነሪ ማለት ግጻይ ማለት ነው። የዕለቱ ምስባክ አለ፣ የዕለቱ ወንጌል አለ፣ የዕለቱ ስንክሳር አለ፣ የዕለቱ ዝማሬ አለ። የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው። ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከምስባኩ ጋር፣ ምስባኩ ከጳውሎስ መልእክታት ጋር፣ መልእክታቱ ከዕለቱ ቅዳሴ ጋር፣ የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ ተዘጋጀ። ወንጌል የማይነበበት ቅዳሴ እኛ ጋር አለ። ወንጌል ማን ነው? እና ገፍተው ወደ ተወሰሪ ነው የምትይው፣ ወደ ገደል ነው ማለት ያለብሽ። በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ። አዎ የሰንበት ተማሪ ላይ ረዳ ይችላል። አዎ አለቃው ላይ ይገነዘቡ ይችላሉ። አዎ አንዳንድ ሰዎች ሊተናኮሉ ይችላሉ። አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና።
አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጸልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋል። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸትን እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረው ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብረው ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። በጣም ይገርም። ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃ ነው፣ 3 ደቂቃ ነች። አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አለም። አንቺን ብቻ ሳይሆን ኤርሚያስ ምንድን ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለው። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በእውነት በጣም ጥሩ አድርጎ ነው የተናገረው እና ይሄ እውነታ ነው፣ ለሁሉም ማወቅ የሚገባው ማለት ነው። በሁላችንም ቤተሰቦች ውስጥ አንድ ወይ ሁለት ወይ ፕሮቴስታንት ወይ ሙስሊም አለ። ይሄ ሁላችንም የምናውቀው ነገር ነው። በተለይ በድሮ ጊዜ የነበሩት ፕሮቴስታንቶች ሁላችሁም እንደምታውቁት ድምፃቸው እንኳን አይሰማም። በጣም ነው የሚገርመኝ። ምክንያቱም የቆሙበትን ዓላማ ስለሚያውቁ ከሌላ ጋር ፉክክር አይደለም ይዘው እየተጓዙ የነበረው፣ እስካሁንም አሉ።
ምክንያቱም እነሱ የእግዚአብሔርን መንግስት ጥሩ ነገር ሆኖ ጥሩ በዚህ ዓለም ላይ ተመላልሶ የእግዚአብሔርን መንግስት መውረስ የሚለውን ነገር ብቻ ስለሆነ ፎከስ የሚያደርጉት ሌላ አይነት ሽኩቻ ወይም ፉክክር አያደርጉም። የዛሬ ጊዜ ግን ያለው እምነት እንደዛ ነው። እኔ ልበልጥ፣ እኔ የት ልደርስ፣ እኔ ማንን ሰበሰብኩ፣ እኔ የተሻልኩ ነኝ የሚሉትን ነገሮች በዚህ በምድራዊ ዓለም ላይ ለማሳየት የሚሮጥ እንጂ ያለው እውነት ያንን ፍለጋ የሚያሳይ ቅርጽም ሆነም ወይም መልክ የላቸውም እነዚህ ሰዎች እና ለዚህ እንበቃለን። እኛም እንግዲህ አናቋርጥም በተቻለ መጠን ስንነካዝም ስለማንል እንደነዚህ አይነት ነገሮችን ትክክለኛው መስመር ምን እንደሆነ እያሳየን እንጓዛለን ማለት ነው። ውድ የክርስትና እምነት ተከታዮች እንግዲህ እናንተ የራሳችሁን ደግሞ አስተያየት ጨምሩበት፣ ሼር አርጉ፣ ከወደዳችኋት የተለመደችዋን ላይክ አርጉ፣ ለቤቴም ያላችሁን አስተያየት ስጡኝ ይላለው። በተረፈ በሚቀጥለው ጊዜ እስከምንገናኝ ጊዜ ድረስ ደህና ሁኑ ብዬ አንድ በጣም ጎበዝ ምን ጊዜ የምንወዳት እንግዲህ እህት አለችን፣ የእሷን ትምህርት አዳምጠን እንለያይላለሁ። መልካም ጊዜ ይሁንላችሁ። ለስሙ ተምረሻል ብለህ የትምህርት ደረጃዬን ጠቅሰህ ለስሙ ተምረሻል ግን እንዴት ኦርቶዶክስ ሆንሽ ብለህ መንገድ ላይ ይዘህ ለጠየቅከኝ ልጅ ይሄ ላንተ መልስ ነው። ዛሬ ጠዋት መንገድ ላይ ይዘህ ቦሌ አካባቢ ያናገርከኝ ልጅ ይሄ ላንተ መልስ ነው። ከሁሉም በፊት ግን እኔ ማለት ማን ነኝ ከሚለውን ጀምር። እኔ ማለት የገዛ ማጅራቴን ዞሬ መመልከት የማልችል ደካማ ፍጡር ነኝ። ታዲያ አይቼም ቀምሼም ሰምቼም አጣጥሜም የማላውቀውን ፍቅር ያገኘሁት አንድ ቦታ ላይ ነበር። ያየሁትም የሰማሁትም በዓለም ላይ ካሉ ትርጉም ከሚሰጡ ነገሮች በሙሉ ትርጉም የሚሰጠው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳክሪፊኬሽን ወይም ደግሞ መስዋዕትነት፣ ፍቅር ምን ማለት እንደሆነ የተማርኩበት አንደኛው ቤት ማለት ነው። ልመለስና ወደኋላ እኔ ማለት እኔ ብዬ በማወራው ሰውነት ውስጥ እኔ የፈጠርኩት አንዳች ነገር የሌለበት አስቡት። እኔ ራሱ የኔ አይደለሁም እኮ ተፈጣሪ ነኝ። ስለዚህ ፈጣሪ ማን ነው? ፈጣሪን ፍለጋ በምንሄደው ርቀት የሰው ልጅ ምርምር እዚህ ጋር ይጀምራል። ተመራመረ፣ ጠየቀ፣ ፈለገ። ከኔ በፊት የነበሩት የጠየቁት ያገኙትን መልስ መመልከት፣ ማንበብ፣ መረዳት፣ መመርመር፣ መጠርጠር፣ ከዛ በኋላ ማመን የኔ ፍቃድ። ታዲያ ወዴት ሄድኩ? ለምርምር ማትበቃ በዚህች አጭር እድሜ ታዲያ መረመርኩት፣ ጠየቅኩት፣ ተመራመርኩት። እውነት ፈጣሪ የቱ ጋር ነው ያለው አልኩት። እውነት የሚሸት እውነተኛ አምላክ ያለበት ተብሎ የሚታሰብ የፍቅር መጨረሻው ጥጉ አጋፔ የሚገኝበት አንድ ቦታ ነው፣ መጽሐፍ ቅዱስ። ታዲያ ጉዞ ወደ ጥንታዊና ታሪካዊ መሰረት ያላት መጽሐፍ ቅዱሳዊት የሆነች ቤተ ክርስቲያኑ ውስጥ ራሴን ስላገኘሁት ለምን ደነቀህ ነው። እንዳይደንቅህ በተፈጣሪ ጭንቅላት መማር ማለት መጠየቅ፣ ማንበብ፣ መመርመር፣ መወሰን እንጂ መደንቆር አይደለም። በዘፈቀደ ሳይሆን በስርዓተ አምልኳ እና በዜማዋ የምስጋና ስርዓቷ፣ ማህሌት፣ ቅዳሴ ሰዓታቷ በባህልና በመንፈሳዊነት የተዋበ ማንነት ያላት የብሉይና የአዲስ ኪዳን ጥምረቷ በአዲስ ኪዳን እያመነች የብሉይ ኪዳን ጠቃሚ ስርዓቶቿን ያልጣለች ተዋህዶ በተባለው ሚዛናዊ ጉዞ መጽሐፍ ቅዱስን በተግባር የምትተረጉም አንዳች ቤት ውስጥ ነው ያለሁት። እንደኔ ከንቱነት ሳይሆን እንደሷ ልዕልና ሁለት ትምህርት ያላት ፍቅረ እግዚአብሔርና ፍቅረ ቢጽ፣ ፈጣሪን በፍጹም ልብ መውደድና ሰውን እንደራስ መውደድ ብሎም ማጠቃለያ ፍቅር እና ስለሌላው መማለድ ከሆነበት ጾም፣ ጸሎት፣ ስግደት፣ ስለ ፍቅር ተጋድሎ ካለባት ከቅድስት ኦርቶዶክስ ቤተክርስቲያን ውስጥ ብታገኘኝ አትደንግጥ። ይህንን ስልህ ለስጋ ምቾት ሳይሆን ለነፍስ ድህነት ቅድሚያ የምትሰጥ በፍጹም መንፈሳዊ እርካታ የታሪክና የማንነት ስር ያላት ባለውለታዎቿን የማትረሳ ለክርስቶስ ለሃይማኖት አንገታቸውን የሰጡትን የማትረሳ የምትዘክር የሃይማኖት መፍለቂያ የጥበብ መገኛና የቅድስና ምንጭ የሚስጥራት ባለቤት ከሆነች ከቅድስት ቤተክርስቲያን ስር ስታገኘኝ ለምን ይሆን ለስሙ ተምረሻል ብለህ ሳይንስ እውነትን እንደማይሸፍን ያልተረዳኸኝ ለምን ይሆን ብዬ አሰብኩኝ።